ቁጭ ብዬ ሳለቅስ ነው የነበረው። ከዛ እኔ ቁጭ እንዳልኩ ሲያቅ ተነስቶ መስገድ ጀመረ። አይቼ ዝም አልኩ። የምታረጉትን ነገር ሁሉ እያየሁ ነው። አትተኛውም። ሁሌ ሰሞኑን አለው እያየሁ ነው። እየሞከርኩ ነው። እኔ እውነቱን ነገር እዚህ ጋር እና አንቺ ምንም ምታስጋው ከገባኝ ምታቅሽ ነው ምን ይያለ ሁሌ ያስቸግረኝ እያየሁት እዚህ ጋር አይደለም እዛ መተኛት ያለው ነው። አንቺ እንትን አላልሽም የኔ ውድ። እኔ ሁሉንም ነገር አውቃለሁ፣ ግን ዛሬ በቀን አውቄ እንቅልፌን ተኛውኝና እስቲ በደንብ ማየት አለብኝ። ለምን መሰለሽ? እኔ ሴት ልጅ አለኝ። አንቺ ላይ መፍረድ አልፈልግም። ገባሽ አይደል? ነገ የት እንደምትወደድ አላውቅም። ይኸው ልንበተን አይደለ? ነገ አንዱ ሲደፍራስ ምን ያሳድጋል? እኔ አንቺ ምንም ነገር አላደረግሽም። በሰላም ነው የምሸኝሽ እና የሚሆነውን ነገር ሲንቆራጠጥ አንዴ ተነስቶ ሲመጣ ሲንቆራጠጥ፣ ሁለቴ ተነስቶ ሲመጣ ሲንቆራጠጥ፣ ስንተኛ ጊዜ ተነስቶ መጥቶ አንቺ ምንም አይነት መልስ ሳሰጪው እያየሁ ነው። ልብሱን ሲያወልቅ ሁሉ ነገር እያየሁ ነው። እኔ ከምፈልገው መረጃ ብቻ ነው። ባል የመጨረሻው ማለት ነው። እኔ ምን እንትን ትለያያለች ፍርቼ ነው እንጂ ባለፈው ራሱ ተደረገሽ ነበር መጥቶ እዚህ ጋር ተኝቶ ማለት ነው። ግን ልቻል ብዬ ዝም ብዬ አይኔን ጨፍኜ ውስጤ ላይ ያለቀኝ ነው። ግን ከነገርኩሽ እወጣለሁ እየተረበሽ ባለፈው እወጣለሁ ሰራተኛ ልጅት አትሄድብሽ ብዬ ልነግርሽ ነበር ላንቺ። ግን ምን አደርጋለሁኝ ብዬ እንዲሆነ ሴት ልጅ ነኝ ትቆጣኛለች ብዬ ዝም ብዬ ተኛሁ። አፌ ዘግቼ የሆነ ቀን ፈጣሪ እውነቱን ማጋለጥ አይቀርም አልኩኝ። ያለ ውስጥሽን ያል እኔ ውስጥሽ ንጹህ ይሁን የሚለው ሁሌም ሲመክርሽ ምንድነው የምልሽ? ታሪኳ ውስጥሽ ንጹህ ቁጭ አልኩ። እውነታው የሆነ ቀንማ መጋለጥ አይቀርም ብዬ ንጸጣይ እየተኛሁ። ግን የዛሬውን የለው ከምንም ነገር እምልልሻለሁ። የዛሬውን ግን ምንም ነገር አላውቅም። 3 ጊዜ 4 ጊዜ መጥቷል። እኔ ዛሬ እንቅልፍ ወስዶኛል። ምንም ነገር አላውቅም። ግን ሌላ ቀን ማለት ትንሽ እንዲህ ሲነከም ብንኝ ብዬ ተነስቼ ምን ፈልገት ነው ናሙስ ባለ ከዛ ሸፋን ሰሏን አለብሳትና ገፍጥ እየተኛል። አሁን እኔ እንደተኛ ትሆናለህ። አሁን የምትሲነከር እንሰራለን። ግን በጣም እንትን የከፋይ ማለት ነው። ባለፈው ምትምንካሉ ተንስችበታለሁ ድረስ ደንግጦ ሄዶ ተኝቷል። ግን ባለፈው እዚህ ማለት ነው አጠገብሽ መጥቶ ሲተኛብኝ በጣም የከፋኝ። ምንም አላደረገሽም። መጥቶ ነክቶኝ አይሁን ምን አልግራሰን ግን እንትን አላልኩም። በጣም እንትን ደንግጬ ደንዝጄ ቅርታ አድርጊልኝ። የኔ ጥፋት ነው የኔ ውድ። እኔ አንቺ ምን ታረጋለሽ? የልትወጂ ቤቴም ሳሎን አንድ ነው። በዛ ላይ መሰለሽ አንቺን እዚህ ጋር ከሱ ጋር ማስተኛት አልነበረብኝም። እኔ አምነዋለሁ። እኔ ስለማምነው ነው። ገባሽ? ይሄን ያደረኩት ስለማምነው ነው። ለዛ ነው ፈጣሪም እየቀጣው ያለው። ለዛ ነው ግን እንደዛ እንትን ፈልገር ይፋታሉ ብለሽ ነው አንቺ። አላህ ግን ለኔ እውነቱን አሳየኝ። ውስጤ ሸክኮኛል። ላይ መስል ሁሌ ድምጽሽን ሲጠራሽ ሰማለሁ። ሁሌ ማለት ነው። ይሄ ጨለማ አይንጋለኝ ሰማለሁ ሁሌ ማለት ነው። ከዛ እኔ ያመመኝ ነው በቃ ሰይጣን ነው እንደዚህ ያረገኝ ያለው ብዬ ተመልሼ ተኛለሁ። ወዳውኑ እንቅልፍ ወስደኝ። ገባሽ? አሁን አንቺ ሴት ልጅ ነሽ። እኔ ከጎንሽ ልቆም ዝግጁ ነኝ። የሆንሽው ነገር ያደረገሽ ነገር ካለ ንገረኝ። ምንም አትደብቂኝ። በቃ ነክቶሻል። ከንቀን የለም በቃ ኩሽና ላይ መስገድ ድረስ የሚሞክር ቀን አለ። ወለቱን ልንገርሽ በቃ አንድ ላይ ቀን ምንም የሚቀር ነገር የለም። አረብ ሀገር የሄዱት ልጆችም ነግረውኛል። እኔ አላምንም። ትዳሬ ይሻለኛል ልጆቼን ላሳድግ ብዬ ነው የሄድኩት። ዛሬ ግን ትዳሬ እንደምፈርስ አውቄያለሁ። ምን እንዳለ ታውቂያለሽ? አንቺን ኮትክቶ ዝም ስትዩ ተነስቶ ስሜቱ እንደምንም ተቆጣጠረና ከነጀናባው ተነስቶ መስገድ ጀመረ። ከዛ ሰገደና እኔ እንደተነሳ አውቀዋል። የዛኔ ድራማ እየሰራ ነው። ገባሽ? ተነስቶ ሰግዶ ውሃ ይዞ መጣና ፋቲሃ አድርጌ ትፊልኝ ውሃው ላይ አለኝ መጥቶ። የዛኔ ነው ነፍሴ መቆጣጠር ያቃተኝና ከእንቅልፌ ተነሳሁት። ትቼ ውጪ ልተኛ ነበር። ነገ አንቺን ልጠይቅሽ ማለት ነው።
ገባሽ አይደለ? እኔ ኩሽና ላይም ባለፈ ጠይቄሻለሁ። ቀበቶ ይዞ ቀበቶውን ሊያስተካክል ነው የገባው ብለሽኛል አይደል? ያው ሰሏን ያለው ሽፋን ያለው እና ሌላም ተጨማሪ አለ። እሱን ያየኝ እንዲህ ያደርገኝ እንዲህ ብዬ ነው እውነቱን ተምር ትዳር እኮ ነው። አሁን አንቺ ብትፋጭ እነዚህ ልጆች ትቻለሽ በዚህ ሀገር ነው። ለምን ጨምሬለት ሄዳለሁ ቤቱ ላይ ያሳድጋል። እንደዚሁ ውሽማ እያመጣ ያሳድጋል። ምን አባቱ እድላቸው ነው። እኔ ምን አደርጋለሁ? አይ ከብዶኝ እስካሁን ጸጥ ብያለሁ። ይኸውልሽ ብርቱካን የምትባል ልጅ ነበረች ከዚህ በፊት ማለት ነው። ሁሌ እንቅፋት ሲመጣው ብርቱካን እያለ የሚጠራት ልጅ ተውሻት። እሷንም እንዲህ ነው የሚያደርጋት ማለት ነው። አረብ ሀገር ከሄደች በኋላ ነጃት አለችኝ ያልኳት። ይኸውልሽ ናሙስ ላንቺ አይሆንሽም፣ ተይውና አረብ ሀገር ሂጂ ፓስፖርት አውጪና ልጆቹን እሱ ያሳድግ አለችኝ። ምንም ቢሆን የሀገሬ ልጅ ናት። ገባሽ አይደለ? ልጅ ልታፋታኝ ፈልጋ ነው የተማረ እኔ ራሱ ዛሬ ወንጀልን ተመላላሽ ለቤት እንዲህ ተቀማጭ ሰራተኛ ነው ተመላላሽ ሰራተኛ ፈልጊልሽ ነው። ለምን በቀጭና 15 ቀኗን አንቺ ከኔ ጋር አልጋ ላይ አብረን እንተኛና ከቻል ትሞክሪልኛለሽ። አብረን እንተኛለን ጓዳ ማለት ነው። ከዛ በኋላ ደግሞ አላህ ያለው ነገር ይሆናል። እኔ ይበቃኛል። እኔ እቺን ብቻ ነው የፈለኩት። እቺንም ደግሞ የፈለኩት ለቤተሰቦቹ ነው። ካንቺ የፈለኩት ማለት ነው። በጣም እየለፈው ነው፣ እየሰራው ነው፣ እያገዝኩት ነው። ይሄው ብሩን ሁሉ ለሴት ነው። የሰው ሚስት አይቀረው፣ ያገባ አይቀረውም። ተቃጠልኩ ስንት አመት 7 አመት ሙሉ ለልጆቼ ብዬ ማለት ነው። ግን አንቺ አሁን ሴት ልጅ ነሽ። አሁን እኔ የሆንሽው ነገር ካለ ላግዝሽ። አሁን ለምን ጽንስ ሊይዝብሽ ይችላል አይታወቅም። ባሽ አይደለ? ብቻ እውነቱን ንገሪኝ። እኔ እንፈልግ እሱን አየሁት። እኔ ካንቺ ነው እኮ የፈለኩት። አሁን አንቺን ልረዳሽ ነው የፈለኩኝ። በዛን ሰዓት እኔ አንቺን ተነስቼ 2 ቦታ አልከፍልሽም ነበር እንዴ? ሽብቲው ኖሮ ያየው ስለሆነ ነው። እሺ አይቻለሁ ሁሉንም ነገር። ግንኙነት አላደረገሽም ነገር እስቲ ማተብሽን ይዘሽ ነው ግንኙነት መጥቶ ብቻ መጀመሪያ ለመሳም ሞክርና ሰውነቴን እንትን የሆነ ቀን ብቻ ነው እዚህ ጋር መጥቶ ሲተኛብኝ እኔ ወደ መጅልስ እጄ ጠጋ ብዬ ቆይተኛ። ታዲያ እንዴት ይተውሻል? ስሜት ውስጥ ገብቶ አነካኝ። እሺ ከዛ ሌላስ? ከዛ ብዙ ቀን እኔ ድምጽ ሰምቻለሁ። ከዛን ግን ሌላ ግን ሊስመኝ ሞክራል እንጂ እንዴት ለማድረግ ሞክራል። አሁን ልብሱን አውልቆ ነበር። ሱሪ ነጭ ሱሪ ስለለበሰ ሲያውልቅ ታይ ነበር። ከዛ ምን ማረጉን ግን አላህ አለም አላውቅም። አነካኝ። ዛሬ ራሴን አላውቅም። እንቅልፍ መጥቷል። ብዙ ጊዜ እየጠራሽ ነበር። እኔ ደግሞ ራሴን አላውቅም። አቤትም ብለሽኛል ግን አንቺ ግን አቤት አላልኩት። እኔ ግን ፈልገው ታዲያ መሰለሽ ግንኙነት አድርጎሽ ከሆነ ገና ቤተሰብሽ ወንድምሽ እንደሚያደርግሽ የነገርሽ ነው። የኔ ጣፋንታ አንቺ ይሄ ሰውዬው እኔ ብተውልሽ ራሱ ላንቺ ነው ማለት እኔ ብተውልሽ እኔ እንደዛ ነገር አልፈልግም። ስለዚህ እኔ ምንም ልንገርሽ እኔ ያረገሽ ነገር ካለ እኔ ጋር መጣሽ ነው ከሌላ የመጣሽ ወጣሁኝ የመጣሁኝ አንድ መጥቶ ይደስካ ሁለት እኮ ይዟል ማለት ነው። እንዴ ነገ ይችላል ማራለኛ ባል ይዞብሻል ማለት ነው። ስንት ቀን ነው እዚህ እኮ መጣሁ ለሰፈር ሁለት ወር ነው ሻርጋ። እሱ ስንት ቀን ነው ተገናኘሽ? ግንኙነት የለም እኮ እንዴት ታዲያ ይቀራል? የኔ ቤት አገር ቤት ነው ቆይ አይ አልታገለሽም። ታግሎሽም ነው የታፋሽ ላይ ምናምን ተናገረ ታራሽም ራሱ ከነካ ይይዛል። አልታገለም ኩሽና ላይ ታገለ ለምሳሌ አንቺ እርግጠኛ ከሆንሽ ነገ እሸኝሻለሁ። እዛ እኔ ደግሞ ያለኝ እቃ ሽጬም ቢሆን እንደምን አረ
አደርጋለሁ ወይ ደግሞ ልጆቹን እንደሚሆን ያሳድጋቸዋል። እኔ አስፈላጊውን ነገር አደርጋለሁ። ነገ አንቺን ጠዋት ትሸንሻለሁ። አሁን ለማንኛውም በር አልከፍትለትም። ውጭ ነው ያድሱ ያለው፣ ቆልፌበታለሁ። ለምን እኔ ለህይወቴም ስለምፈራ ነው። ይሄን ቪዲዮ ደግሞ አሁን ለወንድሜም ልክለት